ሄለን እባላለሁ። ደራሲም ዳይሬክተርም ነኝ። በአንድ ወቅት ደግሞ ልጅ፣ ከዚያም እናት፣ ባለሙያ፣ ስደተኛ፣ ቱሪስት፣ ሲኢኦ ሁሉን ሆኜ አልፌያለሁ። በከፍታም በዝቅታም ኖሬ ዛሬ ላይ ደርሻለሁ። በዚህ ሁሉ ግን አንድ ህልም ነበረኝ። ህልሜም አንድ ቀን ለወገን ደራሽ መሆን ነው። ዛሬ ከእናንተ ጋር ሆኜ ህልሜን አሳካው ይሆን? ኑ አብረን አገር እንስራ። የምንገኘው በኤክሰለንት ስቱዲዮ ነው። ይህ ቪአይፒ ሾው ነው። ይህ ቪአይፒ ራት ለተለዩና ይገባቸዋል ብለን ላሰብናቸው የተዘጋጀ ነው። እንግዶቹ ወደ እኔ አይመጡም። እኔ ራሴ ነኝ ቤታቸው ድረስ ሄጄ የማመጣቸው። ማን ናቸው? ለምን ተጋበዙ? የሚሉትን ጥያቄዎች ለመመለስ እናንተ ተመልካቾቻችን ከኛ ጋር አብራችሁ ህይወት ብርቱ ሰልፍ ነው። ሰልፍ ማለት ግብግብ፣ ጦርነት ማለት ነው። ከራስ ጋር ግብግብ፣ ከህይወት ጉስቁልና ጋር ትግል። ዛሬ እኔና እናንተ ወደ አንድ ቤተሰብ ጓዳ ውስጥ አብረን እንገባለን። የክብሪት ቤት የምታክለው የደሃ ጎጆ ውላቂ በር ከሌሊቱ 8 ሰዓት ላይ ክፉኛ ተንጓጓና ቤቱ የተናደ እስኪመስል ድረስ አነቃነቀው። እናት የአብስራ ነቅታ እንዳትደነግጥ በጆሮዋ ላይ ልብስ ጣል አወገችባት። በሩ ዳግመኛ ሲመታ ግን ከአልጋው ዘላ በመነሳት ወደ በሩ ተጠግታ ቆመች። ከበሩ ኋላ የቆመው ሰው ማንነቱን አላጣችውም። የህፃን የአብስራ አባት ነው። በሩን መክፈት አልፈለገችም። ካልከፈተች ደግሞ ጎረቤት ሁሉ ከበሩ ጓጓታ የተነሳ ሊቀሰቀስ ሆነ። ደሳሳዎቹ ቤቶች ተዋደውና ተጣብቀው የተሰሩ በመሆናቸው የአንዱ ቤት ሲንጓጓ ሌላው ቤት ከላይ እስከታች ይናጋል። ከቤቱ ኋላ የቆመው ጉልበተኛ የአንድ መንደር የጎበዝ አለቃ ይመስል ባለ ኃይሉ እየጮህና እየፎከረ የመስታወትን ድንጋጤና ግራ መጋባት አባባሰው። ህፃን አብስራም ከእንቅልፏ ነቅታ ማልቀስ ጀመረች። የእናቷ የመስታወት ሐሳብ ለሁለት ተከፈለ። በሩን ትክፈተው ወይስ ልጇን ትታቀፍ? በድንገት በሩ በርግጫ ተመታ። መስታወት ዘላ ወደ በሩ ተጠግታ እንዳይከፈት የአቅሟን ያህል ታገለች። ረሃብ የጎዳው አቅሟ ግን በሩን ለመጠርቀምና የጉልበተኛውን ጉልበት ለመቋቋም አቃተው። ዳግመኛ በሩ በርግጫ ሲመታ ወለል ብሎ ተከፈተ። በወደቀችበት በፍርሃት ቀጣዩን ዱላ በመጠባበቅ ላይ ሳለች ጉልበተኛው ሰካራም ወደ እሷ ለመጠጋት መንገድ ሲጀምር በስካር መንፈስ ተንገዳግዶ ክፉኛ ተፈጠፈጠ። መስታወት ከወደቀችበት በመነሳት ወደ አልጋው ሄደች። ልጇን አንስታ አቅፋ እንደተጨበጠች ተቀመጠች። ጉልበተኛውም ስካሩ አላላውስ ቢለው ትንሽ ለመነሳት ከተንገዳገደ በኋላ ተጋደመ። በዛውም እንቅልፍ ወሰደው። ይህ ሁሉ ከመሆኑ በፊት ግን መስታወት ይህ ሰው ባሌ ነው ብላ የተቀበለችውና ጠብር ግፍ በማለት የምታገለግለው ፍቅረኛዋና ወዳጇ የልጇ የአብስራ አባት ከመሆኑን ባሻገር ልታገባው የተመኘችው ሰው ነበር። የሰው ባል መሆኑን ያወቀች ቀን ግን ያ ሁሉ ቀረ። ይህ ሰው ራሱን ደብቆ በአንድ ከተማ ውስጥ 2 ሚስት ለማኖር ከምኞት ያለፈ ሀሳብ የነበረው ሲሆን በቀድሞ ሚስቱ ላይ መስታወትን ለማግባት ዝግጅቱን ሁሉ አጠናቆ ነበር። አንድ ቀን ጠዋት መስታወት ወደ ገበያ ለመሄድ ስትወጣ በር ላይ ከቆመች ሴት ጋር ተገጣጠሙ። ሴቲቱ ስትፈራና ስትቸር የወለድሽለት ሰው ባሌ ነው አለቻት። ለመስታወት ዱብዳ ነበረ። ሴቲቱ በሐዘን ልጆቼ እየተራቡ ነው፣ እሱ ግን ገንዘቡን በየመጠጥ ቤቱ ይበትናል፣ ላንቺም አይበጅሽም ብላ ፊቷን አዙራ መንገዷን ቀጠለች። መስታወት ልቧ እንደ ብርጭቆ ተሰበረ። በቆመችበት ድንጋይ ፈልጋ ቁጭ አለች። በዛ ምሽት ጉልበተኛው ወደ ቤት ሲመጣ ጠብቃ ጠየቀችው። ምንም ሳይደነግጥ እና ምን ታመጫለሽ አላት። ከቤቱ እንዲወጣላትም ጠየቀችው።
አንዴ በጥፊ ከመታት በኋላ የሚበቃውን ያህል ደበደባት። ፊቷ፣ እጆቿ፣ ጀርባዋ ሁሉ ከዱላው የተነሳ መልካቸውን ቀየሩ። መስታወት ግን ያ የመጀመሪያ ዱላ እንደነበረ የገባት በኋላ ነበር። በፈለገው ጊዜ ጠጥቶና ጠግቦ ይመጣል። በውዴታ ያላገኘውን ሴትነቷን በዱላና በድብደባ መፈጸም የሚችል ሕሊና አልባ ጉልበተኛ መሆኑን በስራው እያስመሰከረ መጣ። ዛሬም ሲሰክር ይመጣል፣ ዱላ አጥግቧት ይሄዳል። ደግሞ ሳምንት ይጠፋል፣ እንደገናም ብቅ ይላል። ማንም የሌላትን ይህችን ምስኪን ደሃ ሊያስጥላት የሚችል ኃይል ጠፍቷል። መስታወትም ወደ ሕግ አካሉ ሰጂው ብትባል ከስር ሲወጣ ይገለኛል ነው መልሷ። የአብስራም በየጉራንጉሩ በመሸጎጥ የሚያደርገውን ሁሉ በፍርሃትና በመንቀጥቀጥ ትመለከታለች። ከዱላው በኋላም ወደ እናቷ ቀረብ ብላ እንባዋን ትጠርግላታለች። አይዞሽ በማለት ትስማታለች። የአብስራ ከእናቷ ጋር ቆሎ በመሸጥ ጉያዋ በመደበቅ ቀኗን ትገፋለች። መስታወት ከትላንትና ማታው ዱላ በኋላ ግን ወደ ሕግ ለመሄድ ወስናለች። እኔና እናንተም መጨረሻውን በመጠባበቅ ላይ እንሆናለን። ዛሬ እኔና ቲሜ የአብስራን ለማየት ወደ ቤታቸው እንሄዳለን። ከጎበኘናትም በኋላ የቪአይፒ ራት ጥሪ ካርድ እንሰጣታል። ያብስራይ ዛሬ የመጣሁት አንቺን ለመተዋወቅ ነው። ባለፈው እናትሽን አግኝቻት እንተዋወቅ። እኔ ደግሞ ፊቶራውሬ ስንጫወት ከላሜ ቡራ ጋር ስንጫወት ነበር። መቼ? ትናንት ነው። አሁን አንቺ ውጪ ይሄ ሁሉ ልብስሽ የበሰበሰው ከእናትሽ ጋር በቆሎ ስትሸጡ ነው አይደል? ታሳይኝ ነው ማሳይሽ ልብሴ ያገር ልብስ አይደለም። ማሳይሽ እኔ ቬሎ ቀሚስ። ይሄ ነው መሰለኝ። እሱ ቬሎ ቀሚስ ነው። ይሄ ነው መሰለኝ። ይሄ ነው ቬሎ ቀሚስ። ሲያምርብሽ! እቺ በጣም ታምራለች። ይሄም ያምራል። ዋው! እኔ ደግሞ በጣም ቆንጆ ቀሚስ እገዛልሻለሁ። እሺ ዝንጥቲና በሚቀጥለው እኔ ጋር ስትመጪ ቆንጆ ራት ጋብዝሻለሁ። ላንቺ የራት ግብዣ ካርድ ነው። እሺ ሊጋ ትመጫለሽ፣ አብረን እንበላለን፣ አብረን እናወራለን። እሺ ቅንድቦ ለፊቶ ማማር ትልቅ አስተዋጽኦ እንዳለው ያውቃሉ? እንግዲያውስ ስለ ኦምብሬ ፓውደር እንንገሮ። ኦምብሬ ፓውደር የቅንድብ ስራ ሲሆን አንድ ጊዜ ከተሰራ በኋላ ለ3 ዓመታት እንዳማረቦት ይቆያሉ። በየጧቱ እየተነሱ ቅንድቦን መኳኳል ሳያስፈልገው ኦምብሬ ፓውደርን አንድ ጊዜ ተሰርተው እንዳማረቦና ከእንቅልፎ እንደነቁ መውጣት ይችላሉ። ኦምብሬ ፓውደርን ለመሰራት አትላስ አካባቢ ራካን ሞል ሁለተኛ ፎቅ ላይ በሚገኘው ኤክሰለንት ስቱዲዮና አካዳሚ በአካል በመገኘት አሊያም በስልክ ቁጥር 0970170000 ላይ በመደወል ቀጠሮ መያዝ ይችላሉ። ኤክሰለንት ስቱዲዮና አካዳሚ። አሁን ደግሞ ልጆቹ ወደኛ መጥተው ያንዳንዳቸው ለየብቻቸው ከኔ ጋራ
ቁጭ ብለን የምናወራበት ጊዜ ተቃርቧል። እንግዲህ እነዚህ ልጆች በአጠቃላይ በግልም በተናጥልም ወይም ደግሞ በጋራ መጥተው ከኔ ጋር እንዲያሳልፉ የፈለኩበት ዋና ምክንያት የእነዚህ ልጆች ታሪክ ወደ እናንተ ለማምጣት ከእናንተ ጋር ለማስተዋወቅ እና እናንተ የበለጠ ህይወታቸውን ኑሯቸውንና ችግራቸውን ተመልክታችሁ ደግሞ በጋራ ተመካክረን የምንቀርፈው ነገር ካለ በሚል ነው። ህይወታቸውን ኑሯቸውን ካያችሁ በኋላ እናንተም በዚህ ዝግጅት ልቤ ተነክቷልና እነዚህ ልጆች በግልም በጋራም ልደግፋችሁ ፈልጋለሁ የምትሉ አካል ካላችሁ በራችን ክፍት ነው። እንግዶቼን ወይም ደግሞ እንግዳዬን እጠራለሁ ማለት ነው። ከዛ በፊት የድርጅታችን ወይም ደግሞ ኤክሰለንት ስቱዲዮ አጋዥና የጀርባ አጥንት ሆነው የሚሰሩትን ቲሞቼን ኪዲንና ቤቲን እንድታመሰግኑልኝ እፈልጋለሁ። እነሱ እጅግ በጣም በመድከም ብዙ ዋጋ ከፍለው ነው ይሄንን ሾው እንደዚህ አምሮ እንዲመጣና እናንተ ጋር እንዲደርስ የሚያደርጉት። ስለዚህ ምስጋናዬ በጣም የላቀ ነው። እጅግ አመሰግናለሁ። እንኳን ደህና መጣሁ። ደስ ይላል። እሺ አብስራዬ፣ እዚህ ከመጣሽ ምን አየሽ? ደስ የሚል ነገር አየሽ? ምኑን አየሽ? ምኑን ወደድሽ? ቲቪ ላይቱንና መቀመጫውንና። የትኛው መቀመጫ? መቀመጫውንና ፍራሹንና ያኛውን ቤቱን። አሁን የተቀመጥሽበትን ወደድሽው? ልብስሽስ? ልብሱ በጣም ነው የሚያምረው። እሺ ጫማሽስ? ጫማውም ያምራል። ከለሩን ወደድሽው? አዎ። ስንት አመትሽ ነው የኔ ቆንጆ? 9። እንዴ 9 አይደለም ያብስራይ። እኔ አውቃለሁ አመትሽ። ስንት ነው? 1 2። እናንተ ቤት ውስጥ ከማን ጋር ነው የምትኖሪው? ከእናቴ ጋር። ከእናትሽ ጋር? እናትሽ ማን ነው ስሟ? መስቲ። እሺ እስቲ ንገሪኝ፣ እናትሽ ምን አይነት ሰው ናት? ማን ናት? ጥቁር። መልኳ ሳይሆን አንቺን ትንከባከብሻለች ወይ? አዎ። ጥሩ እናት ናት? በደንብ ትንከባከብሻለች? ምን ታደርግልሻለች? እስቲ ንገሪኝ። በመጀመሪያ ምንም ሳትሸጥ ትገዛልኛለች። ምንም ሳትሸጥ? ምንድን ነው የምትሸጠው እሷ? ቆሎ ነው? የት ነው የምትሸጠው? ብረቱ ጋር። ውጪ? አንቺ አብረሻት ወጥተሽ ትሸጫለሽ? ቃሪያ እሸጣለሁ። ቃሪያ ትሸጫለሽ? የት? ውጪ ቁጭ ብላሽ? እሺ። ከዛ እየሰራን ደግሞ ሲመሽ ወደ ቤት እንገባለን። ወደ ቤት ትገባላችሁ? ከዛ እኔ ወደ ትምህርት ቤት እሄዳለሁ። ከዛ እሷ ቆሎ አንስታ ትምህርት ቤት ታደርሰኛለች። ራይኔ አንድ ቀን ቤታችሁ የመጣው ቀን አንቺ ከእናትሽ ጋራ ውጪ በቆሎ ስትሸጡ ነበር ያገኘዋችሁ። ያለ ደግሞ ዝናብ ነበረ። በስብሰሽ ነበር አይደል? እናትሽን ልታግዣት ነው ወይስ የሚጠብቅሽ ስለሌለ ነው ወጥተሽ የምትሸጪው? ይጠብቀኝ ስለሌለ እሷ ጋር ብቻ ትሆኛለሽ? ሁሉ ቀን ነው የምትሆኚው? አዎ። ትምህርት ቤት ስትሄጂስ ማን ያደርስሻል? እናትሽ ታደርስሻለች። ስትመጪ ደግሞ ከሷ ጋር ውጪ ወጥተሽ ትሸጫለሽ ማለት ነው? አዎ። ያስፈራል መንገድ ላይ እቃ መሸጥ? ምንም መጥፎ ነገር አጋጥሟችሁ አያውቅም? አንድ ሴትዮ ማለት ነው ጸጉሯ ግን እንዲህ ነው። ከዛ እኔ መጀመሪያ ቆሎ ልወስድ ስል ዝም ብላ ሁል ጊዜ ትመጣለች። እሺ። ከዛ እኔ ደግሞ ፈገግ እያፈራኋት እሷ ደግሞ ትስቃለች። እሺ። እብድ ሴትዮ እኮ ናት። እብድ ናት? አስደነገጠችሽ?
ምን ስታረግ ደነገጥሽ? ሁሌ እሷ ደግሞ ትመጣለች እኛ ጋር ልትሸጡ ስትቀመጡ። ከዛ ስትመጣ እኛ ደግሞ ዝም ብለን እንያታለን። እሺ ከዛ እሷ ደግሞ ስትፈልግ ሄዳ ትሄዳለች። አምጡ ቆሎ ወይም አምጡ በቆሎ አትልም? ትላለች? አትልም። መንገድ ላይ ብቻ ትቆማለች። ግን አንቺ ስታያት ትፈሪያለሽ? አትፈሪም። አንድ ቀን ብቻ ነው የፈራሽው? እሺ ደግሞ እናቴ ድሮ ቡና ስትሸጥ አንድ ሴትዮ እብድ ከሰው በር ላይ አንቺ ጅብ እያለች ትጮኻለች። ለእናትሽ ነው የምትጮኸው? አይደለም፣ ከሰው ግቢ ነው የምትጮኸው። አንቺ ውጪ ቁጭ ማለት ደስ ይልሻል እናትሽ ስትሸጥ? እኔ ደግሞ ፀጉር ቤት እቀመጣለሁ። እሷ ስትሸጥ ለምን ትወጃለሽ ፀጉር ቤት መቀመጥ? ያ ወንዶች ፀጉር ቤት ስራ ይሰራሉ። ሁለት ሰዎች ስራ እየሰሩ ይቆያሉ እስከ ማታ። ከዛ እኔ ደግሞ እናቴ ጋር አንዳንድ ጊዜ እሄዳለሁ። እናንተ በቆሎ ስትሸጡ ቤት ውስጥ ማን ምግብ ይሰራል? እናቴ። አንቺ አትሰሪያለሽ እንደ ቤት ውስጥ? አትሰሪም አይደል? እናትሽ ሳትኖር ቤት ብቻሽን ትቆያለሽ? አትፈሪም? አያስፈራም? እሺ አልነገርሽኝም እኮ እናትሽ የምትሰራው በጣም የምትወጂው ምግብ? የምወደው ምግብ ቴስቲና እንቁላልና በዳቦ። እንቁላል በዳቦ ሲጠበስ ነው? እሺ ትምህርት ቤትስ ምግብ ይዘሽ ትሄጃለሽ? አልሄድም። ራሳችንን ዝም ብለን እንበላለን። ምን ከየት መጥቶ ትበላላችሁ ትምህርት ቤት? አስተናጋጆቹ ደግሞ ምግብ በሙሉ ሰው እየሰጡ ከዛ እኛ ደግሞ ፍራሽ ላይ እንተኛለን። በልታችሁ? ከዛ ደግሞ ማሚ ትመጣለች ልትወስድሽ። ትምህርት ቤት መሆን ነው ደስ የሚልሽ ወይስ ቤታችሁ መሆን ነው ደስ የሚልሽ? ቤት መሆን ደስ አይልም። ቤታችሁ እንግዳ ይመጣል። እስቲ ንገሪኝ፣ ቤታችሁ እንግዳ ሲመጣ ምን እንደምታረግ እናትሽ? እናቴ ደግሞ እንግዳ ሲመጣ ምንም አትሰራ። ለምን? አክስቴ ደግሞ ምግብ ትሰራልኝ፣ ብስኩት ይዛልኝ ትመጣለች። እሺ እናትሽን ትወጃታለሽ? ለምንድን ነው የምትወጃት? በመጀመሪያ እግዚአብሔርን እወደዋለሁ። እግዚአብሔርን ከዛ ቀጥሎ ደግሞ እነ ሚስቶቼን አመሰግናለሁ። ሌላ ደግሞ እናቴን አመሰግናለሁ። ትወጃታለሽ ማለት ነው? የምትወጃት ግን እሷ ስለምታረግልሽ ነው ወይስ እናትሽ ስለሆነች ነው? እናቴ ስለሆነች። ሳርግ ደግሞ ትምህርት ሳርግ ሐኪም ነው መሆነው። ለምንድን ነው ሐኪም መሆን የምትፈልጊ? ሐኪም ሰው ለማከም። ለምን ሌላ ነገር መሆን አልፈለግሽም? አይ ማከም ይሻላል። ሐኪም ቤት አንቺ ትሄጃለሽ? አልሄድም። መርፌ ተወግተሽ ታውቂያለሽ? ሜሪጆ መርፌ ተወግቼ መጣሁ። እሺ የኔ ቆንጆ፣ ለእናትሽ አሁን ደብዳቤ ጻፊ ብልሽ ምን ብለሽ ነው የምትጽፊው? ታሪኳን ደግሞ የእሷ ታሪክ ትሰራለች። ምን? ሌላ ቀጥሎ ደግሞ ቺፕስ ደግሞ እሸጣለሁ ትላለች። እሺ ቺፕስ ትልና ሲያልቅ ደግሞ ሰው ያመጣኛል። ግን ያንን ሁሉ እኮ የምትሸጠው አንቺን ለማሳደግ ነው አይደል? ታውቂያለሽ እሱን? ቺፕስን ብትሸጥ፣ በቆሎን ብትሸጥ፣ ቃሪያን ብትሸጥ ለምንድን ነው? ብር እንዲኖራት። ብር እንዲኖራት። ብሩ ምን ታደርገዋለች? ብሩን እናቴ ቆሎ ስሸጥበት ማስቲካ ትገዛልኛለች። ታሳዝንሻለች እናትሽ? እሷ ሁልጊዜ ስመጣ እንዳይደክማት። እሺ የኔ ቆንጆ፣ አሁን ለእናትሽ መልእክት እንድታስተላልፍላት እፈልጋለሁ።
እሺ ምን ብለሽ ነው የምታስተላልፊላት እስቲ ንገሪ እማዬ እናቴ ብዙ ነገር ስላረግሽልኝ አመሰግናለሁ እና ሚሶቼ ደግሞ ስላስተማራችሁኝ በጣም አመሰግናለሁ የኔ ቆንጆ እግዚአብሔር ይባርክሽ ከጊዜ በኋላ በሚመጣ የፀጉሮ መመለጥ ከፍቶታል እንግዲያው የምስራች ኤስኤምፒ ወይም ስካልፕ ማይክሮ ፒግመንቴሽን ለርሶ ተመራጭ መፍትሄ ነው ምንም አይነት የራሱ ፀጉር ሳያስፈልገውት በረቀቀ ቴክኒክ የተከመከመና መብቀል የጀመረ ፀጉር ገጽታ የሚኖረውን ኤስኤምፒን በመሰራት አጣሁት ያሉትን የቀድሞ መልክዎን እንመልስልዎታለን በዓለማችን በብዙ ተቀባይነትን ያገኘው ኤስኤምፒ በአዲስ አበባ ቦሌ በሚገኘው ኤክሰለንት ስቱዲዮ ከአሜሪካ በመጡ ባለሙያዎች አገልግሎቱን በመስጠት ላይ ይገኛል 097170000 እማዬ ትወጂኛለሽ እወድሻለሁ በጣም ነው የምወድሽ ለምን በቃ ኃላፊነት ከባድ ነው ልጅ ስለሆንሽ በደንብ እንክብካቤ ማድረግ አለብኝ እሺ እንዳይከፋሽ ፈልጋለሁ ስለዚህ እወድሻለሁ እኔ ረባሽ ልጅ ነኝ አትረብሽ ስነ ስርዓት ያለሽ አሳቢ ነሽ ታዲያ ለምን ትቆጪኛለሽ አንቺ የምቆጣሽ ደግሞ ስርዓት እንድትይዥ ጥሩ ልጅ እንድትሆኚልኝ ነው አይደል ጨዋ ልጅ ስለሆንሽ ጎበዝ እንድትሆኚልኝ ለዛ ነው የምቆጣሽ እንጂ እወድሻለሁ ያብስራ ትወጂኛለሽ ለምን ትከባከቢ አመሰግናለሁ ሌላስ ሌላ ደግሞ በመጀመሪያ ፈጣሪን አመሰግናለሁ እሺ ከዛ ደግሞ እዚህ ስለመጣው እና ሄሌንና እና ክርስቲን አመሰግናለሁ እሺ ከዛ ደግሞ ቀጥሎ ደግሞ አንቺን አመሰግናለሁ ከዛ ደግሞ ቀጣይ ደግሞ እናንሶችን አመሰግናለሁ ቀጣይ ደግሞ እህቴና ወንድሞችን አመሰግናለሁ እማ እንደኔ ሚጢጥ ያለሽ ከማን ጋር ትኖሪያለሽ ከእናትና ከአባቴ ጋር አባትሽን ደግሞ ፎቶ ላይ አይቻለሁ አዎ ካየሽው እሱ ነው ያሳደገኝ ከዛ ቤተሰብ ጋር አድጌ ወደዚህ መጣ በመጀመሪያ ደግሞ አክስቴ ከረሜላ ስለሰጠሽኝ በጣም አመሰግናለሁ እሺ እኔ ስለተወለድኩ ደስ ብሎሻል በጣም ደስ ብሎኛል እኔም አንቺ ደግሞ ስለተወለድሽ በጣም ደስ ብሎኛል አመሰግናለሁ ደስ ብሎኛል ያውዬ ጎበዝ ልጅ ማለት ነው ማለት ነው ጎበዝ ጠንከር ብሎ ወደ ትምህርት ቤት ተመልሶ ማክሰስ በልቶ ቅዳሜ ደግሞ ትምህርት የለምና እንጫወታለንና ከዛ ደግሞ እዚህ ስለመጣን በጣም አመሰግናለሁ እሺ አንቺ ምን መሆን ነው የምትፈልጊው ጠንካራው ነሽ ጠንካራው ተምረሽ ምን መሆን ነው የምትፈልጊው ሐኪም ለምን ሰው ለማከም ጎበዝ ደሞ ወድሽ ታውቂያለሽ በምን አወቅሽ በጣም ስለምትንከባከቢ በጣም ወዳሽ ብዙ ነገር ትገዢልኛለሽ ብስኩት ከረሜላ ብዙ ነገር ስላረግሽልኝ በጣም አመሰግናለሁ እሺ እኔም አመሰግናለሁ እኔ ጥሩ እናት ነኝ አንቺ ደግሞ ቆሎ ስለምትሰጪ በጊዜ አምሽተሽ ወደ ቤት ትገቢያለሽ እሺ ተመለሰሽ ደግሞ ከዛ በኋላ ደግሞ አምሽተሽ ወደ ቤት ትገቢያለሽ እሺ እማ እኔ ጥሩ ልጅ ነኝ ጥሩ ልጅ ነሽ አትረብሽም አብረሽ እኔ ጋር ቁጭ ብለሽ ታመሻለሽ ስለማትረብሽ ጥሩ ልጅ ነሽ ስርዓት ስላለሽ ምን ባደርግልሽ ነው ላንቺ ጥሩ እናት መሆንልሽ ጥሩ እናት ይሆንሽልኝ አርገሽ ምናምን ከዛ ደግሞ ፀጉሬን ታጥቢኛለሽ ገላዬን ታጥቢኛለሽ እሺ
አንቺስ ጥሩ ልጅ የምትሆኝልኝ ለምንድን ነው? ጥሩ ልጅ ስለሆንኩ ደግሞ ሁሌ አንቺ ትምህርት ቤት ታደርሽኛለሽ። ከዛ ደግሞ መክሰስ በልቼ ከዛ ደግሞ ትምህርት ቤት ይሄዳለሁ። ያውዬ እኔ ልቅርና ሌላ እናት ይምጣልሽ? አይ ለምን? በመጀመሪያ አንቺ ስላለሽ ሌላ ልጅ ደግሞ ሰው አለ። ከዛ ደግሞ እናት አለ። አንቺ ደግሞ የሊት እናት ነሽ። እዛ ብዙ ብር አላቸው እዛ ከነሱ ጋር እኔ ምንም ስለሌለ እነሱ ይሻሉሻል። አይ ኢትዮጵያ ነው የምትሻለው። እሺ አሜሪካ ይዞሽ ይሄዳል እኮ ብዙ ብር ስላላቸው እጂ ከነሱ ጋር አንቺ። አይ ኢትዮጵያ ይሻላል። እኔው ጋር ይሻልሻል? ኢትዮጵያ እሺ ስለምትወጂ ብዙ ነገር ስላደረግሽልኝ በጣም 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 አመሰግናለሁ። እኔም አመሰግናለሁ። አንቺ ደግሞ እኔን ታዛዝኛለሽ ብዙ ስላደረግሽልኝ በጣም እወድሻለሁ። እሺ እኔም እወድሻለሁ። ግን ያሳዘንኩሽ ለምንድን ነው? ለምን እንደሆነ ስለምታለቅሽ። ለምንድን ነው የማለቅሰው? ምን ሰው ነው የማለቅስ? ቀስ ከደከመሽ ታለቅሻለሽ በደንብ። ከዛ አልቅሰሽ እንባሽን ትጠራርጊያለሽ። እዛ ታዘንኩሽ። ወይ ስለወለድሽኝ ደስ ብሎሻል? በጣም ደስ ብሎኛል። እኔም ደስ ብሎኛል። በጣም ነው ደስ ያለኝ በመውለድ። እሺ እወድሻለሁ። እኔም እወድሻለሁ። እሺ አሁን ስታድጊ ምንድን ነው የምታደርጊ? ሌላ ብዙ ነገር አደርግልሻለሁ። አንቺ ብዙ ነገር ስለምትሰሪልኝ እኔ ደግሞ ሰርግ እሰራልሻለሁ። ምንድን ነው የምትሰሪልኝ? ምግብ። ሌላስ? ሌላ ደግሞ ብዙ ነገር ጋብዝሻለሁ። እሺ ያውዬ እኔ ጋራ ማታ ቆሎ ሲመሽ ትፈሪያለሽ እንዴ? ለምን? ለምን? ምንም አልፈራም እማ። ሌላ ምንድን ነው የምፈራው? ሰካራም ሲመጣ። አይ እሱን ሳይሆን አይደለም የምጠይቅሽ። አያጅቡ በጣም ትፈሪያለሽ? አዎ እኔ ግን አልፈራም። እኔ እፈራለሁ ሲመሽ። ልጄን ይወስድብኛል ብዬ እፈራለሁ። እኔ ግን አልፈራም። እሺ ለምን እንደሆነ ንገርሽ። እኔ ምንም ቢሆንም አልፈራም። ለምን? አንቺ ስላለሽ ነው ምንም አልፈራም። እሺ ሁሌም አለሁልሽ። እሺ እማ አንቺ አግኝተሻል? አይ አላረጀም። ለምን ጠየቅሽ? አይ እንትን ስለሆነ ነው። አረጀሽ መስለሽ ነበር። እማ አንቺ ምንም አላረጀሽም። እሺ አመሰግናለሁ እማ። እኔ አንቺ ኮድ ውስጥ እያለሁ ምን አደርግ ነበር? ጥሩ ልጅ ነሽ። ሆድ ውስጥም ሆነሽ አሪፍ ነሽ። ስራ ሰራለሁ በዛን ሰዓት። አሁንም አታስቸግሪም። በዛን ሰዓትም አላስቸገርሽም። እማ ስትወልጂ ደግሞ ነበረ? አንቺን ልወልድ ስሄድ ልጅቷ የለችም አሉኝና ወደ ጳውሎስ ወሰዱ። በዛ አንቺ ደግሞ ተወለድሽ በሰላም። ከዛ ደግሞ እኔ ደግሞ አምቡላንስ ውስጥ ነው የተወለድኩት። ከዛ ስትወለጅ ቆንጆ ልጅ ነሽ። ይኸው ከዚህ ደረስሽ። እግዚአብሔር ይመስገን። ስለዚህ እወድሻለሁ። እኔም እወድሻለሁ። እሺ ማዬ። ክቡራን ተመልካቾቻችን ዛሬም በፕሮግራማችን መጨረሻ እንደተለመደው ሲስተር ዘቢደ ዘውዴ ከኛ ጋር አለች። ህልውናዋ ስለሚያስፈልገን በዚህ ስፍራ ላይ መታ ደግሞ ሁሉ ጊዜ ለልጆቹ የሚፈልገውን ነገር ለማድረግ ቃል ስለምትገባ
ያው ዛሬም እንግዲህ በስቱዲዮአችን ተገኝታለች። እንኳን ደህና መጣሽ በድጋሚ። እንኳን ደህና ቆየሽኝ። እንዴት ነበር ሳምንቱ ሲስተርዬ? በጣም ደስ ይላል። ያው ብዙ ሰው ይደውላል። ብዙ የሚረዱን ሜሪጆ በጣም ብዙ የሚረዱ ኢትዮጵያውያኖች አሉ እና እነሱ ሳይቀሩ ነው ያበረታቱ ያሉ። ስለዚህ በጣም ደስ የሚል ፕሮግራም ነው። በጣም ደስተኛ ነን። እሰይ እኛም በጣም ደስተኛ ነን። እኔም ጋር በጣም ብዙ ሰዎች ይደውላሉ። ፕሮግራሙን በተመለከተ ብዙ አስተያየት አለ። እንደገና ደግሞ በጣም ብዙ ቅኖች ወደፊትም ከኛ ጋር ለመስራት ዝግጁ መሆናቸውን እየገለጹልኝ ነው። ያ እንግዲህ የሁለታችንም የራዕያችን ስኬት ወይም ውጤት ይሆናል ማለት ነው። ዛሬም እንግዳ ነበረን። ኤክሰለንት ስቱዲዮ ውስጥ ድንቅ ጊዜ አሳልፈናል ከእንግዳችን ጋር። ዛሬም እንግዲህ ያንቺን ቃል እንጠብቃለን። እንግዲህ ምን ትያለሽ? እኔ በጣም የሚያበረታታ ስራ ነው። በተለይ ያንቺ ፕሮግራም ከተላለፈ በኋላ በጣም ብዙ ሰዎች ተነስተዋል። እንረዳለን፣ ስፖንሰር እናደርጋለን ብለዋል። እንግዲህ ውድ ተመልካቾቻችን ኢትዮጵያ ውስጥ ያላችሁ ከኢትዮጵያ ውጭ ያላችሁ ዲያስፖራ ትውልደ ኢትዮጵያውያን እናንተን ተማምነን ከሄሌንዬ ከኤክሰለንት ቪአይፒ ሾው ላይ ልጆች እየተረከብን ነው። ከእናንተ ጋር ሆነን እናሳድጋቸዋለን። እርግጠኛ ነኝ ይረዱናል። እኛም ደግሞ በኩራት አንቺ ጋር ያሉትን ልጆች ለማሳደግ እንረከባለን። እሺ፣ እጅግ አድርጌ አመሰግናለሁ። ዛሬ እንግዳችንን ወደ አንቺ እናስረክባለን። በቀጣይ ደግሞ ተመልካቾቻችን እሷ እዚህ መታ እንግዶችን ስትቀበል ከኛ ጋር የዋሉትን ህፃናት ስትወስድ ተማምነን የምንንቀሳቀሰው የእናንተን እና የፈጣሪን ብቻ ነው። ስለዚህ እሷ ወደኛ ስትመጣ እናንተ ደግሞ ወደ እሷ እንደምትሄዱ ተስፋ እናደርጋለን። ለዚህ ደግሞ ሁልጊዜ የምንናገረው አንድ ወንበር አለን። በዛ ወንበር ላይ እንግዳ ሆናችሁ መታችሁ ማድረግ የምትፈልጉትን ማንኛውንም ነገር ልታደርጉልን ቃል ብትገቡልን በጣም በደስታ እንቀበላችኋለን፣ እናስተናግዳችኋለን። እንግዲህ ይሄ ጥሪያችን በግለሰብ ደረጃ፣ በድርጅት፣ በመንግስት ላላችሁ የኢትዮጵያ ህፃናት ህይወት ግድ ይለናል የምትሉ ቅኖች ሁሉ በዚህ እየተገኛችሁ ልግስናችሁን እንደምታሳዩን ተስፋ እናደርጋለን። እንግዲህ ተመልካቾቻችን ከኛ ጋር ቆይታችሁ ፕሮግራማችንን ተከታትላችኋል። የዛሬ ባለ ታሪካችንንም ህይወት በመጠኑ አውቃችኋል። በሚቀጥሉት ፕሮግራማችን ላይም እንደነዚህ ያሉ ህፃናትን እንደምንጋብዝና ታሪካቸውን እንደምናስቀኛችሁ ከወዲሁ ልናሳውቃችሁ እንወዳለን። እንግዲህ የቪአይፒ ሾው ዓላማ ከዚህ በፊት እንደተናገርነው ከህፃናቱ ጋር እራት ለመብላት ብቻ አይደለም። የተገናኘንበት ዋና ዓላማ ከእናንተ ጋር ልናስተዋውቃችሁ፣ እናንተ እንድትወዷቸው፣ እንድታውቋቸው፣ እንድትረዷቸው ስለምንፈልግ ነው። እኛ ደግሞ በእናንተና በህፃናቱ መካከል ድልድይ መሆን ብቻ ነው የምንፈልገው። ስለዚህም ተመልካቾቻችን የእነዚህ ልጆች ህይወት ጥሪ እያደረገላችሁ ነው። ባላችሁበት ስፍራ ሆናችሁ ልባችሁ ከተነካ እነዚህ ልጆች ልታግዙ የምትፈልጉ ሁሉ ልታገኙን ትችላላችሁ። ጥሪያችንን ደግሞ ለግለሰብ፣ ለቡድንና ለመንግስትም አካል ይድረስልን እንላለን። ማናችሁም ቅልቦች የእነዚህ ልጆች ህይወት ልባችሁን ከነካችሁ እኛን እንድታገኙንና በቀጥታ ስጦታችሁን ወደ እነሱ የምናድርስበትን መንገድ አብረን እንድንፈልግ ይሆናል። የምትሰጡትን ማንኛውም ስጦታ ለህዝብ ይፋ የምናደርግ ሲሆን የልጆችንም የህይወት ለውጥ ወደፊት አብረን እናያለን። የዛሬው ፕሮግራማችን በዚህ ያበቃል። ጥሪያችን እንደደረሳችሁ ተስፋ እናደርጋለን። ኑ አብረን አገር እንስራ።